አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራሚ ኤንድ ኢብራ ቻናል ቤተሰቦቻችን ሁላችሁንም ሰላም ሰላም ብለናል። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ነበር የሆናችሁ ስለምታበረታቱኝ ከልብ አመሰግናለሁኝ። የሱመያና የሰኢድ እንግዲህ ፕራንክም ሆነ እንግዲህ እውነተኛ ታሪክ እንደቀጠለ ይገኛል። እንግዲህ ሱመያ ወደ ባህር ዳር ጎራ ብላለች። ነገር ግን እንግዲህ ሰኢድ በጣም እያስቸገረና በጣም ችግር ውስጥ እየከተታት ይገኛል። አንዳንድ ጊዜ በቃ በጣም ነው የሚያሳዝነው፣ በጣም ነው የሚደብረው የምር። ሱመያ እንግዲህ ጀግናዋ እህታችን አክሲዮን ወይም አፓርታማ እንደገዛች ወይም ገንዘውኝ ብላ ሚዲያ ላይ እንደተናገረች ሁላችንም እናውቃለን። ነገር ግን ሰኢድ እንግዲህ ኢትዮጵያ እንደገባች አወቀና ድጋሚ ተከትሏት ከየመን ወደ ኢትዮጵያ ገባ ማለት ነው። እንዲሁም አክሲዮኑ ወይም ሬስቶራንት ላይ ገብቶ እንግዲህ እንደምናውቀው እኔም ከሱመያ ጎን ልገዛ እፈልጋለሁ፣ ስለዚህ ሱመያዬ ጎረቤትሽ ነው መሆን እኔና ሀዩዬ በማለት ሱመያን ለማናደድና እሷን ለመጣል ብዙ ችግሮችን ብዙ ነገሮችን ለማድረግ ሞክሯል። ነገር ግን ሱመያ እኔ አልፈልግም ብላለች። እንግዲህ አክሲዮኑን ለመሸጥ ተገድጃለሁኝ፣ እኔ ከሀዩና ከሰኢዶ ጋር አብሬ መኖር አልፈልግም፣ የእነሱ ጎረቤት መሆንም አልፈልግም ብላለች። አው ግድ ነው እንግዲህ ሱመያና ሀዩን እንደምታውቋቸው አንድ ቤት ባለፈው ተገናኝተው እንግዲህ ሱመያ የሀዩን ጉድ መከራ ዝርግፍ አድርጋ እሷ ትንከራተት ልጆቿን ይዛ ትሄድ በማለት ስትናገር እንደነበር ሁላችንም እናስታውሳለን። ነገር ግን ሰኢድ የሚባለው ግን ወረዳ ማለት ነው አሁንም ሱመያን እየተከተለ ይገኛል። የልጆቿ አባት ነው እንግዲህ ሚስቱ ናት። ነገር ግን ደግሞ ሚስቱን የጣለና ልጆቹን የካደ ወይም ሌላ ሴት ጋር ከሄደ ይሄ ባል አይባልም ማለት ነው፣ ወይም የልጅ አባት አይባልም። እና ቢያንስ እንኳን በሄደችበት ሀገር ላይ ቤተሰቦቿን ወይም ሀገሩን ሰላም እንዲሆን ወይም በቃ ደስተኛ እንድትሆን መንገዱን ክፍት ለምንድን ነው የማያደርግባት? ከማንም ወንድ ጋር ስትሆን አይፈልግም፣ ስትደሰትም አይፈልግም። የሆነ በቃ አይደለ እየተከተላችሁ የሚሄዱ ውሻል አይደል? እንደዛ ብሉት ማለት ነው። እና በጣም ነው የሚያናድደው። እንደዛ አይነት ሪያክሽን በጣም ያናድዳል። እና ሱመያ ጀግና ናት፣ ጠንካራ ናት፣ የልጆች እናት ናት። እንግዲህ የሰው ልጅ መቼም በህይወት ዘመናችን ሲያልፍለት አይወድም። እና እንግዲህ ሰኢድ ባለቤቷ የሚሆን እንዲያልፍላትና ከማንም ወንድ ጋር እንድትገናኝ እንዲሁም ደግሞ ከማንም ጋር እንድትሆን አይፈልግም። እንግዲህ ሱመያን እዛ አክሲዮን ላይ መግዛት የፈለገበት ምክንያት እንግዲህ ከሷ ጎን ለመሆን ይፈልጋል። እንግዲህ ሀዩን ወይም እዩን ይዞ ለመግባት ፈልጎ ነው ወይስ ሱመያን አሁንም ጨርቋን አሳብዶ በቃ ይሆናል አይደል ለማስጣል ፈልጎ እንደሆን አላውቅም። ለማንኛውም እንግዲህ የሱመያና የሰኢድ ነገር አሁንም እንደቀጠለ ይገኛል ማለት ነው። ሰኢድ ምንድነው ችግሩ? አልገባኝም። ምንድነው ችግሩ? ወይ ሀዩን ትቶ ወደ ሱመያ መመለስ ይችላል እኮ። ነገር ግን ሱመያን እንድትኖር ያልፈቀደበት ምክንያት ምንድን ነው ያልገባኝ እሱ ነገር እና ብቻ ነው። እንግዲህ የውድና የተከበራችሁ የራሚ ቤተሰብ ሁላችሁም በቅንነት ሼር ላይክ እያደረጋችሁ አበረታቷት። ሱመያ ጀግና ናት። ሱመያ ብዙ ነገር ማድረግ ትችላለች። ሱመያ በጣም ጎበዝ ናት። የምር ነው የምላችሁ ግን አንዳንድ ጊዜ ያናድዳል ማለት ነው። የሰው ልጅ ሲያልፍለት አይወድም እና ባሏም ቢሆን ደስተኛ እንዲሆን ነበር የሚፈልገው። ጠንካራ ሚስት ስላለችው፣ ጎበዝ ሚስት ስላለችው፣ የስራ ልጅ ስላለችው፣ ልጆችን በስነ ስራ በተርቢያ እያሳደገ ስላለችው ደስተኛ ሆኖ እንደውም በእጁ በመሀል እጁ ላይ በቀንደ እንቁላል እንደዚህ እያደረገ ነበር መኖርና መያዝ ያለበት ብዬ ነው የማስበው። ነገር ግን እሱ ያው አንዳንድ ጊዜ እኮ የሰው ልጅ የሚሆነንን አንከተልም ማለት ነው፣ የማይሆነንን እንጂ ማለት ነው። ስለዚህ ሰኢድ ምን አጓጉቶት ነው የዝን ያክል እንደዚህ ጨክኖባት ወይም የሆነ በቃ እሷን ለማናደድ ያደረገውን ድርጊት በጣም ያናድዳል። እንግዲህ እዩዬ ባለፈውም የተናገረችው ሱመያ ጀግና ናት ብላለች፣ መስክራላታለች ማለት ነው። ሱመያ ጀግና ናት፣ ጠንካራ ናት፣ ሰራችልኝ ግን አለቃቸውን ብላ ነበረ። አለቃቸው ሁለቶችንም እስር ቤት መክተት አለብኝ፣ ለህግ አሳልፌ ነው የምሰጣቸው እሱንና ኡመርን በማለት ስትል ነበረ። እንዲሁም ደግሞ ሱመያዬ እዩ አይደለችም ኡመርን ያስደበደበችው፣ ነገር ግን ሰኢድ ነው
ሰኢድ እኔና ዑመር አንድ ላይ ሆነን ሀዩን ቤት ስለሄድን እና ቤቱን ለምን ሄዳ አየችው በማለት ነው እየተናገረችው ሱመያ። እንግዲህ በጣም ያሳዝናል። እንግዲህ ሚስቱ ናት አይደለ? የልጆቹ ናት። ቤቱን ብታይ ምን ችግር አለው ነው። ሁለተኛ ሚስት ወይ ሶስተኛ ሚስት አስቀምጦ እንዴ እናንተ ጉድ እኮ ነው። ለማንኛውም እንግዲህ ሱመያ ወንድ ከሆንክ ጀግና ከሆንክ አንተ ወንድ ልጅ ከሆንክ እና እኔ ያለሁበት ቦታ ባህር ዳር ነው ብላለች። ባህር ዳር ውዴታዋ ባህር ዳር ከተማ ይገኛለሁኝ። ስለዚህ እኔ ጎንደር እሄዳለሁ፣ ባህር ዳርም ነው ያለሁኝ፣ አዲስ አበባም ነው ያለሁኝ። እዛ ሀገር ኢትዮጵያ ውስጥ ብዙ ቆይታዎች ሊኖሩ ይችሉ ነበር። ብዙ ነገሮች መስራት እችል ነበረ። ነገር ግን አንተ እንዳታገኝ ብዬ ከሀገር እሄዳለሁኝ። ባለፈው ውጭ ሀገር በነበርኩበት ጊዜ ስትከታተለኝ እና ባህር ለባህር ስትፈልገኝ ነበር። ነገር ግን አሁን የታለህ? የት ነህ? እስኪ ናና ወንድ ከሆንክ እንግዲህ ፈልገ ብላለች። እንግዲህ ሱመያ እንግዲህ ሰኢድ እስቲ ሄዶ ይፈልጋታል ወይስ አይፈልጋትም ነው የሚሆነው። እንግዲህ ወንድ ማለት ሱመያ ማግኘት ነው። እንግዲህ ባህር ዳር ብዙ ትልቅ ከተማ ናት። እንደዚህ ትንሽ የምትባል ከተማ አይደለችም። የት እንዳለች እንግዲህ ፈልጎ ታገኛትና ከተገናኙ ደስ ይላል። ሱመያም አንዳንድ ጊዜ እንግዲህ የልጇ አባት ነው ማሳየትም ማየት መገናኘትም አለባቸው ብዬ አስባለሁ። ነገር ግን ምንድነው ልጆቹ ናቸው። ልጆቹ ይናፍቃሉ። አባቤ የት ነው? ማሜ እንዴት ነው? ልጆች እንግዲህ ምንም ብዙ ነገር ላይረዱ ይችላሉ፣ እንደ ሚስት ማለት ነው። ነገር ግን እናት እንግዲህ መከረኛ ዋሽታም ሆነ ምንም ሆነ ቤት ነው ወይም ስራ ቦታ ሄዶ ነው፣ ሌላ ሀገር ሄዶ ነው። በቃ እንደዚህ ነው የምንነገረው እኛም ያደግንበት ስለሆነ ድረስ ማለት ነው። ስለዚህ ሱመያ አሁንም ያለችበት ሁኔታ በጣም አስጊና ከባድ ነገር ነው። አንደኛ ሱመያን ማሳሰር እፈልጋለሁ ብላለች እዩ። ሁለተኛ ደግሞ ሰኢድ ደግሞ በተከተለባት መካን ሁሉ እየሄደ ማደናቀፍ ማለት ነው። በቃ እንዳትደሰት የሆነ ነገር ትልቅ ደረጃ እንዳደርስ ራሷ እንዳትችል ልጆቿን ማሳደግ እንደማትችል በቃ ፊት ለፊቷ እየተጓዘ ነው ብዬ ነው የማስበው። እና ምን ይመስላችኋል ጋይስዬ ማለት ነው። እንግዲህ የሰኢድ ነገርም ቀጥሏል። እንግዲህ መፈለጉም ይቀጥላል። እዩም እንግዲህ ሰኢዶ ሰኢድዬ የኔ ማር የኔ ወድ እሱ ብቻ ይኖርልኝ፣ እሷ ልጆቿን ይዛ ትንከራተት ነው ያለች ሀያት ማለት ነው። ጉድ እኮ ነው። በጣም ያሳፍራል ማለት ነው። የምር በጣም ነው የሚያሳፍረው። እንግዲህ እንደ ማንኛውም ሰው ተቀብላታለች። ቤቷን ፏብትን አድርጋ ምግቧን ሰርታ እንግዳ ናት ብላ ማለት ነው ተቀበለቻት። ከዛም በኋላ ግን የሌለ ስድብ ወረደችባት ማለት ነው። እኔ የሚፈልገው ሰኢድን ብቻና ብቻ ነው ብላለች። እየው ይመችሽ እየየ እንግዲህ ሱመያ ጀግናይት በርቺ ጠንክሬ ነው የምልለው። ሰኢድ ደግሞ መቀኛ አትሆን። የሴት ልጅ መመቀን ጥሩ አይደለም። አንተ ከወንዶች ጋር መሆን አለብህ፣ ኮራ ማለት አለብህ። ዝም ብለህ የወንድ አልጫ አትሆን ማለት ነው። ዝም ብለህ ከሴት ጋር መሄድ ተገቢ ነው ብዬ አላስብም። ለማንኛውም የዛሬው ቪዲዮችን ይህን ይመስላል። ሱመያን የምትወዱ ካላችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ራሚን ኤንድ ብራ ቻናል አሳድጉን ማለት ነው። እንዲሁም ደግሞ የምትወዱን የምታከብሩን ካላችሁ አስተያየት ኮሜንት አድርጉልኝ። እኔም ደግሞ በቅንነት ኮሜንት መልሳለሁ፣ ሰብስክራይብ አደርጋለሁ። ውድ ፋሚሊዎቻችን ሰኢድ እና ሱመያ ግን በጣም ያናድዳሉ። በጣም ደስ የሚላሉ ማለትም ያው እንግዲህ እነሱ እየሰሩበት ነው። ድራማም ሆነ ምንም ሆነ እንግዲህ አናቅም። ብቻ አንዳንድ ጊዜ እውነቱ ይመስላል ወላሂ እያለች የምትናገርበትም አላት። እንግዲህ ሱመያ እንግዲህ ወላሂ ብለን በአሁን ጊዜ ወላሂ የአህያ መንጃ ሆኗል ማለት ነው። ሀይቃ እንግዲህ ወላሂ ብሎ የማለት ሰው አላህን እንደማለ ነው የምናውቀው እኛ ያደግንበት የተማርንበት ቤተሰቦቻችን ያስተማሩበት ማለት ነው። ነገር ግን አሁን ላይ ውሸትም እውነቱም ወላሂ በማለት ማለት ነው በጣም ያሳፍራል። እና እንግዲህ ወላሂ ብላለች። ናስኪ ባህር ዳር ያለው እንዲህ ነው እኮ እንዲህ አለች እያለች እየማለች ትገኛለች ሱመያ። ለማንኛውም ይመቻችሁ እንግዲህ ባለንበት አላህ ይጠብቀን ይጠብቃችሁ።
ረመዳን ከሪም ብለናል። እንግዲህ ረመዳን 6ኛው ቀን እንግዲህ ነገ እንጀምራለን። በያለንበትም አላህ ይጠብቀን። በዱዓ እንረሳሳ። ሀገራችንን ሰላም፣ አንድነት፣ ፍቅር፣ መተሳሰብ ያምጣልን። ሁላችንም ባለንበት አላህ ይጠብቀን። በቅንነት እየተዘያየርን እየተጠያየቅ አብረን እንገር ጉዞ ወደፊት እንደነሱ መያና እንዲሁም እንደ ሌሎች ጀግና መሆን አለብን ብዬ አስባለሁ። ሁላችሁም ከልብ አመሰግናለሁ። ሰላሙ አለይኩም